ካካውን አባ አሪም አባ አሪም መልዝ አንተ ደበቅብኝ ጋምዳ አሪም አሪም አው ምን ነው ጌታ ሆይ የሰቡን ቂጥ ነው የምትመስለው። አይ ኖ እንደምትዛባት እኮ ገና ድሮ ነበር ማውቀው። ባክ አንተ የሚያውነ ለማንኛውም ወደ መፍትሄው ስመጣ እህት አላት። አው ታላቅ እህት አላት። በቃ ታላቅ እህቷ ተበቀላት አለቀ። አዮ አረ ባለትዳር የሶስት ልጆች እናት ነች። ኦ እኛ እናገባን ታዲያ ራታችን ያዛበለው በለው ራታችን ኧረ ጨሰ በማርያም እንደ ፋዘር ግን ከባድ ናቸው። ፋዘር ማርያምን ሰላም ሰላም ተመልካቾቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? እኛ ጋር አሪፍ ነበረ። እንግዲህ ዛሬም እንደተለመደው አሪፍ ሪያክት የምናደርግባቸው ቪዲዮዎች አሉን። እንግዲህ ለዚህ ፔጅ አዲስ ከሆናችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ እንሂድ። አፈቅርሃለሁ። እኔም በጣም አፈቅርሃለሁ። ኧረ እሺ ቢያንስ ቴክስቱን ልጨርስ። እሺ ላክልኝ። ቴክስቱን ልጨርስ ወይ? ይኸውልሽ ላስረዳሽ። ምንም እንድታስረዳኝ አልፈልግም። ኧረ አይደለም ቴክስቱን የጻፍኩልሽ እያለ ምን ሲጀመር አንድ ደቂቃ ቴክስቶቹን ለመመለስ ምን አስቆየ? ወይስ ቴክስቶቹን አምርታ ነው የምትልክልኝ? ኧረ አይደለም በእናትሽ። እና ምንድነው? እሺ ምንድነው? ቆይ ለምን አሰምኝም? ምን ልስማሽ? ምን ዛሬም ልደልለኝ ነው? ወይኔ ኧረ በእናትሽ ኧረ በቃ እዚህ ጋር ይበቃል። አሁን ሂድልኝ። እሺ ልትነግራት አይሻልም ነበር? አንተ እኔ እኮ የማትረዱት ነገር ወይኔ ሴቶች። አትደውልልኝ፣ በቃ አትደውልልኝ። እኔ አልደወልኩልሽም። እና እኔ ነኝ የደወልኩት እንዴ? ስልክስ አልሰማሽም? ተሰረኩ። ምን ታዲያ ሌባው ነው የምደውለው? በቃ ልነግርሽ ነበር፣ አለመረጋጋትሽ ነው እኮ። እና ምን አባቱ ፈልጎ ነው? እኔ እንጃ። እስኪ እንስማ። ቴክስቱ ሊነግርሽ። ሄሎ ማነህ? እኔ እንኳን አታውቂኝም። እሺ ምን ፈለግ? የዚህ ስልክ ባለቤት ይወድሻል። ና ገባ ሌባ። የሰው ስልክ ሰርቅ ከቆራጥ ከማለ ደግሞ ታወራለህ እንዴ? ወዶ አይደለም ለካ ቴክስቱን ቴክስት ኧረ ነበረም የሌባው ድፍረት ማለትም ማጭቅጭቅሽ ምን አልክ እንዴ? እኔ ጨቅጨቅ ነኝ? ኧረ በፍጹም መልካም ጨቅጨቃ ይሆንላችሁ። እሺ በቃ እሺ ወንድሜ ይኸውልህ አባንቶች ምን ለምን ነው የምታመሰግነው? ያው ደውሎ ፍቅሬን ስለነገረልኝ ነው። እንዴ ስልክህን ሰርቋል እኮ። አንቺ ጭቅጭቅ ካደነኝ ራሱ ትልቅ ነገር ወኑ አምልጥ። አንተ አፉን በልቶት የበረግን ረፍ ቢያንስ ለማዳመጥ ሞክሩ። ኧረ ተው ሴቶች እንዴ! ችግሩን እንኳን እስኪያስረዳ እኮ አልጠበቅሽውም። ኧረ አባዬ በሎሚ እኮ አሽቼ እኮ ሰጥቻለሁ። ኧረ ችግር የለም። ከሰገራ ላይ ተነስቶ እኔ ያስተካክሏል። አባ ገናኛለሁ። አሮን ሰሩ ካካውን አባ አሪም አባ አሪም መልዝ አንተ ደበቅብኝ ጋምዳ አሪም አሪም ኧረ ተው፣ ኧረ ሌቦች ተው። እንዴ አሳቃችሁ ገደላችሁ ነው ደግሞ የጠንቋዩ ልጅ ግን ኧረ ይመችህ እንዴ! ለሕክምና ሄዳችሁ ረቀጠቀጣት ለሁለት ተይዛ ወይኔ ጭማው ላለቀች
ይወራለች መርፋል ወገም ወለቀች እኮ ያረ ሰበራት ጌታ ሆይ አውራ ቆቁጭ አርጋት አረ እንደዚህ አይነት ጥቅም እንደማለን አረ በስመ አብ ምን አስቦ ነው ማሚ መጣች እሱ ይመጣል ለሶስት ቀን ለክፍል ጓደኛዬ አማርኛ አማርኛ እሺ እዚህ ላይ ችግር አለው አሽቃባጭ አለሽ ጥሎት ምን አማርኛ እሱ አማርኛ እንደ በረኪና ብለሽ ነው ይግጂ ታንቆት ለያለች አረ ተረዱ እኔ ግራ ይገባኝ መች ነው ያልኩት በሏት ዘርዬ መጮት ማዘር በጣም ነው የሚመቹኝ። በቃ ፈታ ነው የሚያደርጉት ሰው ነው እንዴ በዚህ ቻናል እንዴ ዮ ብራዘር ፓርቲቱ ሶሚ ያ ቦይፍሬንድ ስሙ ማን ነው? ብሩክ ለምን ጠየቀኝ? አሁን እንደዚህ ሆነሽ በሽ ምን የሚልሽ ይመስልሽ? ፈላ ነው ይላል መቼም እንደዚህ እርግጠኛ ስለሆንኩ አስጨንቆኝ አያውቅም። በቃ አሁን ታውቂያለሽ። አታደርገው በፈጣሪ ጉሬዛ ኮሮነሽ እኔ ነው ወርደ ምንድነው የምትጠቀመው? ያው የኔ ጥቅም ወንድሞች አለ ማዝሽ ነገር ሁሉ ካልታዘሽ እንደርስብሽን ታውቂያለሽ ማለት ነው። አንተ እንደባጃም ለምን ልታረገኝ ነው? እሺ ምንድነው የምትፈልገው? ፈላ ይላል። ያው ለጊዜው ካርድ እንደሞይ ነው የምፈልገው። ቀስ እያልን ደግሞ እንጨምራለን። እንዴ ቆይ አትቸኩኝ። የመቶ ላክልሻል እንዴ ለምን አተራበላ ነው? እሺ ቆይ ይሄ ልበቃ ና ወንድምነትን በዚህ ካላሳየ ና ታዲያ ምን ታደርጉታላችሁ? ኧረ ሌላም አላት። ቆይ የተመታ የስነ ልቦና አማካሪ ጋር ስትሄድ ጀምሮ በቃ እንቅልፍ አይተኛኝም፣ ምግብ አይበላኝም፣ ጭንቀት፣ ድብርት ቺት ሲደረግብህ የመጀመሪያ አዎ ግን ይገርምሃል ከገዛ ጓደኛዬ ጋር ነው ቺት ያደረገችብኝ። እሺ በቃ ተረጋጋ፣ ትልመጥመጥ። እስኪ ፎቶዋን አሳየኝ። ይኸው አዎ ምን ነው ጌታ ሆይ የሰጉን ቂጥ ነው የምትመስለው። አይኑ እንደምትዛባት እኮ ገና ድሮ ነበር የማውቀው። በቃ አንተ የሚያውነ ለማንኛውም ወደ መፍትሄው ስንመጣ እህት አላት። አዎ ታላቅ እህት አላት። በቃ ታላቅ እህቷ ተበቀላት አለቀ። ኧረ ባለትዳር የ3 ልጆች እናት ነች። እኛ እናገባን ታዲያ ያገባችኋን እንትን በላት ምንድን ነው ማለት ነው? አልገባኝም። እንደዚህ ይቻላል እንዴ? ጥያቄ ጠይቃችኋል። ይህን ጥያቄ ያሸነፈ የ3000 ድርሃም ወይም የ150 140 ምናምን ሺህ ብር ይሆናል። ሬዲ ናችሁ? እሺ ሶስታችሁም የሆነ ቦታ ሄዳችሁና ምግብ በላችሁ። ይሄን ጥያቄ እናንተም ኮሜንት ላይ ስሩልኝ። ኦኬ ሶ ሁሌም የምታደርጉት መልሱን ኮሜንት ላይ አስቀምጡልኝ። የምር ኦኬ ሼር ስታደርጉ 3 ነው አይደለ? ሼር ስታደርጉ ስንት ይደርስባችኋል? 1 ሺህ ይደርስባችኋል። ያንቺን ሼር 1 ሺህ 1 ሺህ ሶስታችሁም 1 ሺህ ነው ያወጣችሁት። 1 ሺህ ብር ከዛ እኔ ራሴ ሪሰፕሽን ነኝ። ከዛ መጣውና ምን አልኳችሁ? እንትን አልኳችሁ ዋጋው ልክ አይደለም ቢሉ ተሳስቶ ነው የሚመጣው ዋጋ 2500 ነው አልኳችሁና 500 ድርሃም ይዤላችሁ መጣ። 500 ድርሃም ይዤላችሁ ስመጣ ከዛ ስቃችሁ 200ን ውሰድና ለአንተ 200 ድርሃምን ውሰድና የምትቀረውን 300 ድርሃም ለኛ ስጠን አላችሁ።
ከዛ 300 ድርሃሙን የት ሀገር ነው 200 እንትን 300 ድርሃም እኩል ነው የምትካፈሉት። 200 ብር 100 ላንተ 100 ላንተ እሺ አይደለም። መጀመሪያ ወጣችሁ 1000 ነበረ። 100 ሲቀንስ ስንት ነው የሚሆነው? 900 ሲባዛ በ3 2700። ከዛ ለኔ የሰጣችሁ 200 ቲፕ አለ 2900 እንዴ 100 ብር ወስ አልገባኝም። የት ሄደ? ከኪሳችሁ የወጣው 900 ብር ነው። ኧረ ካልኩሌት 900 ብር አራግዙኝ ጎበዝ። እሺ ያለ 100 ብር ማነሳል። ውጪ መልሱ ካላችሁ መመለስ ትችላላችሁ። ኧረ ኮሜንት ላይ ነገሩኝ። ሂሳቡ ቆይ 900 ነው። ከኪሳችሁ ካወጣችሁት በላይ ሌላ ነገር የለም አይደል? 900 ሲባዛ በ3 2700 ነው። 200 ለኔ ቲፕ ሰጣችሁ 2900 ዮ እሺ እናንተ ከኪሳችሁ 1000 ነበር ያወጣችሁት፣ 900 ነው ያወጣችሁት። 900 ሲባዛ በ3 2700 ለኔ 200 ድርሃም ሰጣችሁኛል። 2900 ይሆናል 100 ድርሃም የሚሆነው ማለት ነው። 3 ሲባዛ በ9 27 ለሱ የሰጠነው አለ 229 ከዛ ሶስታችን 100 ተካፍለን ሶስታችሁ 100 ተካፈሉማ 29 ላይ 300 3200 ይመጣል። 3100 ነው ምናምን ይመጣል። ዮ ኧረ ኮሜንት ላይ በእናታችሁ እንዴ አላወዛገበኝም። እኔ ራሴ ጌታ ሆይ ኧረ አያቴ እናቴ ዳኒ አይዞ ጥሩ ምክንያት አለ። ስራ ላይ ነበር። ሁልጊዜማ ስራ ላይ እንደሆንኩ እኮ ይታወቃል። ግን አልገባኝም። ምንድነው የቻርጀር ገመዱና ማራገቢያ ይዘሽ ልመጪ ልገረፍ እንደው ይኸውልሽ አሁን መሽቷል፣ ሌሊት ነው። ጠርቼ ጎረቤት ነው የምሰበስበው። ለኔ ዱላ አይደለም ባቡ። ይኸውልህ እኔ አንድ ነገር ልንገርህ። እሺ አንተም በጠበቅኩ ቁጥር ሽማግሌው ገብቶ በጊዜ ሌሊት ስለሚነሳ እኔ ሳንኳኳ ለአንተ ቡና ስል እራት ስል እሱ ሳይረብሽም እና ለምንድን ነው የምታመሸው? ለእኔ ሳታስብም አስባለሁ እና ለምንድን ነው አሁን አጠጋግሽ አልተም ቆይ ነገር ጎረቤት ይበጣበጣል። በቃ ሰነዘርሽ ማለት ብዬ አልመታም። እኔ አልመታም አላልኩም። ጎረመስ አላልኩም። እንደዛ አልወጣኝም። ታዲያ ምንድን እንደዛ አልወጣ ግን አላ ትንሽ አይ እውነት ዛሬ እኔ በጣም ነው ያናደርከኝ። የተናደድኩ ወይኔ እዛው እሺ፣ ከዚህ በኋላ እንዳታመጣ ሰምተሃል? ነግሬሃለሁ። ወይኔ እናት ይህ ሁላ ቀራርቦ እየጠበቁት ነበር። ሰውየውን እራሱ እንደዚህ ጠብቄው አላውቅም። አንተም እንደዚህ የምጠብቅህ ባቡ ሁለተኛ እኔ ነግሬሃለሁ። አንቺ ኧረ ትልቅ ሰው ነኝ እኔ ነግሬሃለሁ። ሰው ቢሰማ ምን ይለናል? በቃ ሰዓትህን ቆጥብና ለቤት ለእናቴ ብለህ በጊዜ ግባ። ነግሬሃለሁ። ከዚህ በኋላ ሌላ አንቺ አስበይ ይነበት የምር ግን ይከብዳል። ይሄ ሁሉ ተዘጋጅተው በስንት ሰዓት እንዳቀረብኩ ቀዝቅዟል። ልንገርክ አንቺ ግን ቆነጠጥሽ። ነገርኩህ። ከዚህ በኋላ ባቡ ነገር አንቺ ኧረ እኔ ትልቅ ሰው እኮ ነኝ። ኧረ ለእናትህ ልጅ ነህ። ትልቅ ሰው ብትሆኑ አሳዘንከኝና ተውኩ። በቃ እሺ በቃ እንዳይለምድ በጊዜ ግባ። መቾት ማዘር ይምር እናቶች እኮ ማርያምን ትልቅ ሰው ሆንክ አልሆንክ አይዶንኬ እነሱ ጋር ምንም አይደለም። እነሱ ጋር ሁሌም ልጅ ነህ ልጅ
ነፍጫላ ጨባ ሆነች ልጅ ብቅ ብላለች። ሴት ልጅ ፍቅረኛ አለኝ ካለች ማለት ነው። ወንድ ልጅ ሚስት አለኝ ትዳር አለኝ ካለች ማለት ነው። ሙከራህን እንዳታውቁ። ምክንያቱም ታማኝ ሴት ቴክስት አትመልስ። ምክንያቱም ወንድ ልጅ ዙሪያ ጥምጥም ምናምን ጦርነት ይላል። ገንገበት ልጉም ጌታ ሆይበት አህያ ሲጨንቃት ያራችሁ እሱ ይሄ ነው ግን የመጣው ተፈዳት እኮ ወይኔ ወዳለ ኧረ በለው እንዴ ኧረ ጫሳ ራታችን ኧረ ጫሳ በማርያም እንደ ፋዘር ግን ከባድ ናቸው። ፋዘር ማርያምን ጭራሽ አንተ ቤቱን ላጨሰው እኮ እንዴ! ኧረ ይኸኛው ያው ሲያካብድ ይውላችሁ እንግዲህ ለማስበላ ደህና ነህ? የምር ግን ቤቱ እኮ ያሳያል። ይሄ ኳስ ኧረ ስራ እየሰራችሁ ኳስ አትዩ። በቃ የምር እንዴ ጌታ ሆይ ምን ቢጥር ነው እንደዚህ ያጨሰው? ስማተ ዛሬ ከእናትህ ጋር የተገናኘንበት ድፍን 30 ዓመት ሞልቶናል። ይሄ ዛሬ ነው እንዴ አባዬ? አይ ነገ ነው። እና ይኸውልህ ለሰርፕራይዝ የሚሆን ምንም በጀት ስለሌለ ቆንጆ ቆንጆ ሙዚቃዎች መርጠህ እሷ ስትመጣ ትከፍትልናለህ። ሰርፕራይዝ ዳረጋት ሚስቱን ነው የ30 ዓመት ቆይታ። ስሜቴን በሙዚቃ ነው ማሳየት የምፈልገው ዛሬ። ምንም ምን ታስብ ነው የምልህ። የእሱን ሀሳብ በእኔ ጣለው በቃ። ደግሞ የዘመኑን ሊሊ ኪኪ አልፈልግም። ቆየት ካሉ ቆንጆ ቆንጆ የፍቅር ዘፈኖች ችግር የለም። እኔ ውስጥ የሚነካ ዘፈን ነው የምከፍተው። ውስጥ የሚነካ በጣም ጥሩ። እስቲ እናያለን እስኪ እርግጥ መጣች ማለት ነው። የኔ ውድ ባለቤት ምንድነው ቀምቅማል እንዴ ዛሬ? በዛሬ ቀን ምንም ትዝ አይልሽም? አይ ሀድር ደርሶ ነው አይደለም። ለነገሩ ተይው አትደናገሪ። ቀጥሎ በምከፍተው ሙዚቃ ሙሉ ስሜቴን ትረጃለሽ። ከፈታው እንጂ ዘፈኑ ከሰጠሽኝ ስጪኝ አትጭኝ ቀራለ ከሰጠሽኝ ስጪኝ ማትጭኝ ቀራለ እቃሽ ወራሽ የለው አብሮሽ ይቀበራል። ገደለው ሞትክ ገና መንገድ ገደለ በቃ ስሙ ነው ሰበታ ባለም ገና መንገድ ስሙ ነው ሰበታ ምን ያስቸኩልሻል ቀበቶ እስክፈታ። ምንድነው አንተ ምን ለማለት ፈልገህ ነው? አንተ ራሱ በጣም ቸኮልክ ቀበቶ እስክፈታ ለጠጠው አንተ የውሻ ልጅ። አንተም ብሎ ልጄ ደግሞ ምን ተባብለን ነበር? አምጣው ራሴ ከፍታለሁ። አምጣው። እሺ አንተ ምከፍታ አንተ ብቻ ሁሉ ነገር እንደምታውቅ ነው የሚሰማህ? አንተ ብቻ ሁሉ ነገር አምጣው። አማርኛው ልጆች ተንኮለኞች እንዴ ለጆሮ ጋር ከባድ ነው። ምን ስትል አሰብኩ ሄዱ እንዴ ኦ Hey, you think you're using a dump me? I've been waiting for you since. Really stupid boy. What's the problem? Jesus. Oh, you said you buy that forget it for me. Why you hey. What the hell? I said I'm done with this. እሱ ነው የገዛው ማለት ነው። I love you guys for somebody. Jesus. Thank you, brother. በተወደደው ማን ከገዝቶላችሁም ተቀራራላችሁ። You're not a caring man. I'm done with this relationship. Let me go look for a man that will take care of it. Just thank you, my brother. Jesus. ኧረ እነሱ ደግሞ thank you ያሉኝ ማለት You think it's a joke? Jesus. ምን አረበሽ ደግሞ እቺ What the hell? You think it's a joke? You think it's a joke?
አፍልቼ ነበር ማለት አሁን ነው። Babe, please now. If you cannot get me there for 70 Pro Max, then I'm done with this relationship. Please manage the iPhone. ራሽ Manage the iPhone 40 Pro, but I'm done. ስልክም እየገዛ ነው የምትቀረበበት። ይታባቷ ፍቅር ይሞታል እንዴ? 3 days relationship and you are breaking up with me just because I told you to buy ordinary Lamborghini for me. Just when you regret it. እና ይሞታል። ኧረ በለው ማፈሉ እንዴ 100 ምናምን ሺህ ብር ማኔር ተገዝቶ እነሱ ይመቸው ይሄር ጠፋ ይለኛል። አንድ ቦታ ላይ ማረፍ ይከብደኛል። ደቂቃ ሳልቆይ እንደገና ለመጥፋት ወደ ሌላ ለመሄድ እጣደፋለሁ። እኔ ጋርም እንደዚህ ነው እየሆንኩ ያለው። በእናትህ ብንበል ይለኛል። በእናትህ መኖሬን ለማረጋገጥ መጥፋት ያለብኛል። አንድ ቦታ ላይ ተረጋግቶ መቆየት ስቃይ ይሆንብኛል። እኔም ናፍቆኛል። ለምን? እኔ ጋር መቼም የማውቀው ነገር የለም። ግን እንዲህ መሆኔ፣ እንዲህ መቅበዝበዜ፣ እንዲህ በየቀኑ መሸሽ ለራሴ ራሱ ግራ ያጋባኛል። እኛም ግራ ገብተናል። እንይዝ አልቻልንም። 200 ብር ጠፋ ላይ የባሰ እንዲሁም በደብደ እያጫወትከን ነው። ኤኒዌይስ ይሄን ይመስል ነበር የዛሬ ቪዲዮአችን። ቪዲዮዎች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባል ሁኑ። ሳምንት እስከምንገናኝ ድረስ መልካም ሳምንት።